ጌታቸው የሚናገሩን ብቻ ለምን ታምናለህ አንተ? ሌሎቹም እኮ ውሸት ነው አላሉ በድርጊታቸው እነሱም ቢሆን ልክ ነው በሚል አይነት መልኩ ደንቡ አይልም እንደዛ። አቶ ጌታቸው መጀመሪያ ቲፒኤልኤፍ ዶክተር ደብረጽዮንን መርጦ ላከ። ዶክተር አብይ አልቀበልም አሉ። መብታቸው ነው፣ ይፈቅድላቸዋል። ስምምነት መስማማት አለባቸው። ስለዚህ ማን ይሁን ተባለ። ዶክተር አብይ አቶ ጌታቸውን ፈለጉ። ቲፒኤልኤፍ ተስማማ፣ አቶ ጌታቸው ሆኑ። ቲፒኤልኤፍ ባይስማማ ኖሮ አቶ ጌታቸው መሆን አይችሉም። አሁንም ቲፒኤልኤፍ ካልተስማማ አቶ ጌታቸው ሆኖ መቀጠል አይችሉም። ይህ ግልጽ እኮ ነገር ነው። ለሁለቱም ነው የሚሰራው። የፌደራል መንግስቱም ካልተስማማ ቲፒኤልኤፍ ብቻውን ሊመድብ አይችልም። የፌደራል መንግስቱ መስማማት መኖር አለበት። ቲፒኤልኤፍ ደግሞ ካልተስማማ የፌደራል መንግስቱ ብቻውን ሊያስቀምጥ አይችልም። ተወደደም ተጠላም እንትኑ ላይ ስምምነት አለ። ልደቱ ራሱ እንኳን ጊዜያዊ መንግስቱን ካየኸው የቲፒኤልኤፍ